ትመጣለህ። አይገባኝ። ይሄን መጽሐፍ አትቀበለውም ነው? መጀመሪያ መጽሐፍ ቅዱስ ላይ ና። መጽሐፍ ቅዱስ ነው ዋናው መሰረቱ። ይሄ ክርስትና መጽሐፍ የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። አረጋግጥልኝ። እዛ ላይ እንመጣለን። እዛ ላይ ማርያም አትመለክም ነው እኮ ልንገርህ። እዛ ላይ ማርያም አትም አሁን እዚህ የኦርቶዶክስ ቤተክርስቲያን መጽሐፍ ሳይገባችሁ ይሄን መጠየቃችሁ። ኧረ ስለፈጠረ እባክህ እሺ ሂድ። እሺ ይሄ መጽሐፍ ተቀበለዋለህ አትቀበለውም? መጀመሪያ መጽሐፉን ተቀበለዋለህ ወይስ አትቀበለውም? እኔ እሱን አንብቤ አላውቅም፣ ይቅርታ። እሺ ያው ከዚህ በኋላ ይኸውና ያው ኦርቶዶክስ ቤተክርስቲያን እሺ አንብበው ምን ይላል? ማርያም እንደምታመልካት እናያለን። ያው እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ አለ። አውሎ ንፋስ ያላበላሸው ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትም ለአንቺ ሰዋለሁ። ለማን ነው የአምልኮ መስዋዕት የሚሰዋው? ለማን ነው? እሱ መጽሐፍ አንብቤ አላውቅም አልኩህ አይደለም? ግን በዚህ መጽሐፍ መሰረት ያው መጽሐፍ ቅዱስ ላይ ሄድልኝ እኮ ይሄ ውሸት ነው በለኛ እንዴ። ነው እሱን ተው በቃ አልኩህ እኮ አይደለም? መጽሐፍ ቅዱስ ላይ ገብተህ ቅድም ስትጠይቁት የነበረው ለወርወራው እንደዚህ ላሽቀንጥረው እንዴት ነው? ይሰበርብሃል። አይ እንትኑን አወጣለሁ። ምን ችግር አለ? ለብቻ እንደዚህ ንገረኛው ነው መጀመሪያ። የአምልኮ መስዋዕት ለሰው ይሄ ትክክል ነው? የአምልኮ መስዋዕት ለአንቺ ሰዋለሁ የሚለው ትክክል ነው? ልንገርህ እኮ ንገረኝ። እኔ የምፈልገው የአምልኮ መስዋዕት ለማርያም መሰዋት ትክክል ነው? ሊሆን ይችላል። የፈጣሪ እናቱ ስለሆነች ትመለካለች ማለት ነው። እናቱ ናት። በቃ ትመለካለች። ሄድ። እሺ ቀጥል። ኦ ማይ ጋድ ወይኔ ከባድ ነው ሀቂቀተን በጣም በትክክሉ ትጠይቀኝ በስርዓቱ። እሺ ስለዚህ አራቃችሁትን ጥያቄ ስለፈጣሪ ጠይቀኝ። አሁን እዚህ ውስጥ ጠይቃለሁ። የመቼ ታተመ ነው? አረ ችግር የለውም። አብ ወልድ ማርያም አራት ናቸው ማለት ነው። እሺ ተስማምተናል። አሁን ባይብል ላይ አዳምጠኝ። እሺ ማርያም ትመለካለች። አሁን እዚህ ውስጥ ስትገባ አዳምጠኝ በእናትህ ብሮ። አፋፍ አትበላ። አክብረህ ነው አይደለ? አሁን እኛ ወንድሞቻችሁ ስለሆንን ነው አይደለ የምናወራው? ባንኖር ኖሮ አታወሩም አትጠይቁንም አይደለ? በስርዓቱ ጠይቅ። አዎ ፈጣሪ ብቻ ነው የሚመለከው ብያለሁ። ለማደናገር ሌላ መጽሐፍ ውስጥ አትግባ። ስለሱ መጽሐፍ ያላቅም አልኩ አይደለ? የአምልኮ መስዋዕት ለሰው ይሰማላቆም። ቆይ ስማኝ፣ የማላቀው መጽሐፍ ያላነበብኩት መጽሐፍ በመንፈስ ቅዱስ ምሪት የተጻፈው ተከራከረኝ አላቅም አይደል? ቆይ አንዴ በመንፈስ ቅዱስ የተጻፈው ነው የሚለው ሄብሩ ጋንጫ ደሳንዴ ዝጋው። አይ እኔ ስለ መጽሐፉ እኮ አላነበብኩትም ስላልክ እኔ ሪፍሌክሽን የሰጠ ያሉት ይሄ መጽሐፍ የተጻፈው ኖ ካነበብኩት በኋላ ብናወራ ይሻላል። አትስጠኝ ስለሱ። እኔ አሁን ስለ መጽሐፍ ቅዱስ ነው የማወራው። የተጻፈው ይላል ስለ መጽሐፍ ቅዱስ ነው የማወራው። የጠየቃችሁትም እሱን ነበር። አሁን ስገባ ለምን እዛው ስገባ? እሺ በቃ ችግር የለውም። አሁን ምን እናደርጋለን? አንድ ጥያቄ ብቻ አላቆመም። አጥርተን ነው የምንሄደው። የአምልኮ መስዋዕት ለሰው ይሰዋል ወይስ አይሰዋም? ለሰው አይሰዋም። ለማርያም ተሰዋ። አላነበብኩትም አልኩህ እኮ እሱን አላነበብኩትም። ትክክል ነው። እሺ መጽሐፉ ይሁን በቃ። እኔ ግን አላነበብኩትም። በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። እሺ በቃ መቼ ታተመ ነው? መቼ እንደታተመም አላውቅም። እሺ ስለዚህ ስለሱ ልከራከራችሁ አልችልም። አሁን ችግር የለም። በማላውቀው መጽሐፍ ማርያም መለከው ግን ሰው ስለሆነች ነው አይደለ? ማርያም መብርሃን አይደለ? የፈጣሪ እናት ፈጣሪ ሰው ስለሆነች አትመለክም። እና ከብራ ሰው ስለሆነች አትመለክም። አዎ ገባኝ እኮ እሱን ተስማ ሰው ነች እኮ። ኢየሱስ ሰው ነው መጽሐፍ ነው ኢየሱስ ሰው ነው ይመለካል። እዚህ ጋር ነው እኮ የምትሸወዱት እናንተ። አይደለም ኖ አላሳየሽ
ላሳይ ቆይ አዳምጠኝ። እሺ ማለት መጽሐፉ ነው እናንተ ምን አለ መጽሐፍ ቅዱስ ላይ ነው። እሺ መጽሐፍ ቅዱስ ገባ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ማን ቁጥር 40 እሺ ሚዲያው ኦኬ ያው ኢየሱስም ማለት ከ39 የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን አምላክ ነው የሚለው። ይቅርታ ምን ይላል እዚህ ጋር ሰው? እሺ ኦኬ አረ አምላክ ነው የሚለው። አይ አዳምጠኛ ኖ አምላክ ነው የሚለው። አምላክ ነው የሚለው። ይሄው አይታየህም? ሰው የሚለውን አምላክ ነው የሚለው ሰው አይልም። እሺ አንበብ ማን ነው ሰው የተባለው? ድጋሚ አንበብ እስቲ። ማን ነው ሰው የተባለው? ማን ነው? እሺ በሰዓቱ ክርስቶስ ነበራ። በቃ ኢየሱስ ሰው ነው። አዳምጠ ዮሐንስ እዛው ምዕራፍ 1 ላይ ሄድልኝ። ቁጥር 1 ላይ ኢየሱስ ሰው ነው ላይ ሂድ። ኖ ቁጥር 1 ላይ ሂድ። ኢየሱስ ሰው ነው አይደል? እንመጣለን። አይደለም። ቆይ አንዴ ላንብብልህ ድጋሚ ነው። ምዕራፍ 1ን አንብብልኝ፣ ቁጥር 1ን አንብብልኝ። ይቅርታ አንዴ እናንብብ። ነገር ግን አሁን አንዴ እናንብበው። አትገንጥለው መጀመሪያ ላይ ይወጣል እኮ መጀመሪያ ላይ ያለውን ካሳታነብ እዚህ ጋር መተገንጥለው ብታነብ እኮ አንግባባም። አዎ አንብበው መጀመሪያ የጀመርነውን እንጨርሳ። ምዕራፍ ቁጥር 1ን አንብብልኝ። እሺ አነባለሁ። ቆይ እንደን ጨርሳ አንዴ። እሺ ነገር ግን አሁን ከሰው የሰማሁትን እውነት የነገርኳችሁን አምላክ ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም አለ። ትክክል ነው አይደል? ያነበብኩት ማን ነው ያለው? ከሰው የሰማችሁትን። ነገር ግን አሁን ከሰው የሰማሁትን እውነት የነገርኳችሁን አምላክ ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አለ። እሺ በጥሩ አሁን እንግባባ። ትክክል ነው ያነበብኩት ትክክል ነው። ውጣ አንድ ላይ ቆይ ብራዘር እንዴት አታዳምጥም ማለት ነው? እሺ ነገር ግን አላዳመጥክም። እሺ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ያልሆነ ልትገሉኝ ትፈልጋላችሁ አለ። እሺ ሰው ያልሆነ ነው የሚለው እዚህ ጋር ያልሆነ የሚለው የታለ እስቲ? እኮስ ይሄው አይሆንም የሚለው አሳየኝ። ልትገሉኝና ሰው በሚለው መሃል ያልሆነ የሚለው አይታየ? ሰው ልትገሉኝ ያልሆነ ላንተ ከታየህ አላቅም። እኔ በደንብ ነው የሚታየኝ። እኔ ከይቅርታ ጋር እኔ ወይ በዚህ ጋር የነገርኳችሁን ቆይ በዚህ ላድርግልህ። ሰው የነገርኳችሁን ቆይ በዚህ ላድርግልህ አንዴ። አይ ብሮ ብዙ ሰው ስንት ሰው እያየ ነው እኮ እና ታዲያ ምንድነው የምታወራው? እዚህ ጋር ሰው ነው እኮ እያለ እኮ ነው ብራዘር። እናንተ ያልሆነው የሚለውን አውጣ እኮ የለም ጋር ስታሳስት። ስለዚህ ሰው ነው ማለት ስለዚህ ሰው ነው ማለት አይደለም። ቁጥር 1 ላይ እኮ አይደለም የሚለው እዚህ ጋር ነው ማለት ነው መሀል ላይ። ኧረ እባክህ አትከባ። እሺ የታለ አይደለም የሚለው የታለ? እዚህ መሀል ላይ ነው ያለው። እንግባባ። እሺ የቱ ጋር ነው ያለው? አይደለም ማቾች ነን አይደለ? ትክክል ነው። የቱ ጋር ነው? አንድ አይነት ህይወት ላይ ነው የምንኖረው። አንድ አይነት እኔ አሁን ነው አካባብለኝ። ቆይ በትረማሪ አላባብልህም። አንተም በስርዓት ተጠይቀ 11 ሰው አይደለም እዛው ዮሐንስ ወንጌል 1 ላይ አንብብልኝ። አልፈልግም። ዮሐንስ ወንጌል ምዕራፍ 1 ችግራችሁ አየህ? ምዕራፍ 1 ዮሐንስ ወንጌል አንዴ ተረጋጋ እኮ ሙሉ መጽሐፍን አትቀበለው። ክፍረት አይደለም ገንጥላችሁ ነው እናንተ የምታነቡት። ምዕራፍ ምን ገንጥላን አይደለም ተስማምተን ነው እንሄዳለን። ዮሐንስ እኮ ከተስማማን እኔ የምለው ነው እኮ አድካድከና ከደ መሄድ አትችልም። በማግስቱም ከቢታንያ ሲወጡ ተራው አምላክ ነው የተራው። እዚህ ጋር ማን የተራው? አሁን በግሩፕ ነው ሚውት አድርጉት። አይ በግሩፕ ማን አንድ ሰው ነኝ። ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 1 ላይ ለሶስትም እኮ ችግር የለውም። የተለመደ ምዕራፍ 1 ላይ ሂድልኝ። ምን ችግር አለው ብታነበው? ይሄው ይሄን እያነበብኩ አይደል? ዮሐንስ ወንጌል ምዕራፍ 1 ጋር ግባ እኮ። ይሄንን አትቀበሉም? እቀበለዋለሁ። ሰው አይደለም። ምዕራፍ 1 ላይ ሂድልኝ። ሰው ካልሆነ ማን የተራበው? እዚህ ላይ ተራበ ሲል ማን የተራበው? ኦ ማይ ጋድ እንሄዳለን እኮ ወደዛ። መጀመሪያ ላይ ተረጋጋ። ኦ ማይ ጋድ ሲጀምር ክርስትና ቤተ እምነት ራሱ ወጥቷል ከመነሻው። አሁን ያንዴ ተረጋጋ። ለመዳን ነው አይደለ?
ክርስትና ቤተ እምነት ሁላ ወጥታል ከመነሻው መጀመሪያ እንዳንበት ነው አይደል ጥያቄያችሁ? ወዴት ነው? እኛ አይናችን እያየ አንተ ሲጀመር ማለት ነው ከአንተ መጀመር ራስን ከእብደት ማዳን ላሳየህ ነው እኮ ቁጥር 1 ላይ ሂድ። ኢብሮ ክፈትለት፣ አንድ ይቅርታ ኢብሮ ክፈትለት። ቁጥር 1 ላይ ሂድ። ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሂድ፣ ክፈትለት። ምን ይላል? አንብበው። ሻውን ራስ አንብበው። አስከፈትና ቁጥር 1 ላይ ኢብሮ ምንም እንትን እንዳትሉሽ ማለት ነው። እኔ ራሴ ነው የማወራው። አጣ እንትን በሉኝ ምናምን እንዳትልሽ። ቁጥር 1 ጀምሮ ይፈታል። ኢብሮ ካለ ማውራት ካልቻለ አይ ኢብሮ ከብዶኝ ሂድ። በጨዋ እያወራን ስለሆነ ነው። እሺ በመጀመሪያ ቃል ነበር ይላል አይደለ? ምንድነው ቃል ለሚለው የገባው የግሪክ ቃል? አዳምጠኝ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ምንድነው ቃል ለሚለው የገባው የግሪክ ቃል ምንድነው? ዝም ብላ ተሰለማ ይተልን። አዳምጠኝ። እግዚአብሔር ማለት ቃል ነበር ማለት ነው። ቃል የሚለው የግሪክ ቃል ምንድነው የሚለው? ቃል በቃ ቃል አታውቅም እንዴ? አይ የግሪክ ቃል ነበር። በቃ አዳምጠኝ እኮ ቃል የሚለው ለግሪክ የገባው ቃል ምንድነው? ስለ ቃል ኪዳን አላልኩም እኮ ቃል ለሚለው የገባው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ልታነብልኝ ነው የገባው ወይስ ልታስረዳኝ ነው የገባው? እዛ ላይ ልታነብልኝ ከሆነ ተቀድሞን ያገኘዋ እዚህ ጋር ተቀድሞ ያየው ተቀድሞዋል ማለት እኮ ኦልሬዲ ተነቧል ማለት ነው ይሄ ነገር። ስለዚህ አዳምጠኝ የምትለው ልታነብልን ነው ወይስ ልትፈታ? ቁጥር 1 ዮሐንስ ነው የጻፈው አይደለ? ቅዱስ ዮሐንስ ነው የጻፈው አይደለ? ለምን ይሁን ሌላ ማን እንደጻፈው አይታወቅም። አይደለማ በስርዓቱ ከላይ ጀምረ ስታነበው እንግባባለን። እግዚአብሔር ቃል ነበር አይደል? ቃል ስጋ ሆነ አይደል? እሺ አንብበ ጨርስና ለራስህ አንብበ ማለት ተረዳውና ታስረዳናለህ። አንተ መጀመሪያ ተረዳው። አንተ መጀመሪያ ተረዳው ለራስህ። ለምን ቃልም ስጋ ሆነ? ስጋ የሆነው ማን ነው? ቃል እግዚአብሔር ራሱ ስጋ ሆነ። ከመብርሃን ተወልዶ ከድንግል ማርያም። ስለዚህ አምላክ ነው ልልህ ነው። በቃ እዚህ ጋር ጨረስኩ። አምላክ ነው ክርስቶስ አምላክ ነው። እዚህ ጋር አስረዳክ። ሰው የምትለዋን ግን በሰዓቱ ከማርያም የተላበሰ የሰውነት ባህሪ ስለነበረ እንደ ሰው ሆኖ ነው የሚያወራቸው። ቅዱስ ዮሐንስ አጠገብ ሆኖ ሲጽፍ ሰው ነው፣ እንደ ዮሐንስ እንደ ሰው ሆኖ ነው ፈጣሪ ክርስቶስ እኮ። በቃ እሺ 30 ሰከንድ ሰጠናል። በቃ አሁን ትሄዳለህ። ሌላ ክርስቲያን እንቀጥልኛ።